በመጀመሪያ ቪዲዮ ሰርቼላችኋለሁ። እንዴት ነው እስቲ ንገሪን፣ እንዴት ነው አስረጂን ምናምን ለምትሉኝ ማለት ነው። ሰርቻለሁኝ እኮ የሆነ ሌላ ቪዲዮ ሰርቻለሁኝ። ደጋግሞ ደጋግሞ አንድ አይነት ቪዲዮ መስራት ደግሞ ይሰለቻል። ለምሳሌ እኔ እናንተ ያላችሁበት አገር ባላቅም ግን ከየትኛውም ሀገር ምክንያቱም የመንግስት ድርጅት እስከሆነ ድረስ አንድ ከተማ ብቻ አይደለም የሚደረገው አይደል እንዴ? ሁሉም ከተማ ይኖራል። ስለዚህ አላቅም ግን እነሱ በእምነት ይስሩ አይስሩ አላቅም። እኔ የመጣሁበት ያለ ምንም ወጪ ያለ ምንም ገንዘብ ከሀገር የወጣሁበት መንገድ ይሄ ለሴቶች ብቻ ነው፣ ለወንዶች አይሆንም። ሴቶችን ብቻ ነው የሚያንቀሳቅሰው። እና እኔ ለምሳሌ እኔ የመጣሁበት ምናልባት እናንተ አሁን ላይርቃችሁ ይችላል። ኦልሬዲ ገንዘብ እስካላወጣችሁበት ድረስ ደግሞ እዛው ሄዳችሁ ይሄንን ጉዳይ መፈጸም መጀመር ትችላላችሁ። ሲጀመር ሄዳችሁ አንዴ ፓስፖርት ብቻ ነው የምትሰጡት። ከዛ በኋላ እዛ ቢሮ ደግማችሁ የምትሄዱበት ጉዳይ የለም። ሲቀጥል ሁሉ ነገር የሚያልቀው በስልክ ነው። ሁሉ ነገር የሚያልቀው ሁሉ ነገር የሚያልቀው በስልክ ነው። ግን ለሜዲካል ለአሻራ እና ለሲዮሲ ለሶስቱ አዲስ አበባ ትጠራላችሁ በተለያየ ጊዜ። ከዛ ውጪ ምንም ነገር የለም። እኔ ከመጀመሪያው እስከ መጨረሻው እንዴት እንደሄድኩኝ አጠር አድርጌ ልንገራችሁ። መጀመሪያ እዛ ቢሮ ሲሄድ ፓስፖርት ጠየቁኝ። ፓስፖርት ለየትኛውም ቢሮ ያልተሰጠ ፓስፖርት፣ የትኛውም ደላላ ወስዶ ያልተጀመረ ፓስፖርት ማለት ነው። እሱን ለማንኛውም ሄዳችሁ ማሳየት ትችላላችሁ። ምንም ኬዝ ይኑሮ አይኑሮ ሄዳችሁ ማሳየት ትችላላችሁ። መጀመሪያ ሄጄ ስጠይቃቸው ላረጋግጥ ብዬ ስጠይቅ ሲሄድ ፓስፖርት አሉኝ። ኦኬ ኦሪጂናል ፓስፖርት አሉኝ። ፓስፖርቱን ሰጠኋቸው። ከዛ አንድ ሙሉና ጉርድ ፎቶ ያስፈልጋል አሉኝ። እዛው ራሳቸው የሚያስነሱበት የራሳቸው ፎቶ ቤት አላቸው ማለት ነው። እዛው ቅርብ ፊት ለፊት ነው። እዛ ነው እንጂ የትኛውን ፎቶ ቤት ሄዳችሁ እንድትነሱ ምናምን እንትን አይሉ። እዛ ፎቶ ቤት ሄዳችሁ ተነስታችሁ አየር ላይ ተነስታችሁ እሱን ሰጧቸዋላችሁ። ከዛ በኋላ ራሳቸው ከዛ ስልክ ትለዋወጣላችሁ እና እንትን ያስፈልጋል። ምንድነው የተያዥ መታወቂያ ያስፈልጋችኋል ማለት ነው። የእናንተ መታወቂያ የተያዥ መታወቂያ በኮፒም ቢሆን ችግር የለውም እና ያስፈልጋል። እሱን ትሰጣላችሁ። ከዛ በኋላ ጉዳያችሁን የምትጨርሱት በስልክ ነው። እነሱ ቢሮ መሄድ አይጠበቅባችሁም። የትም መሄድ አይጠበቅባችሁም። ቀጥታ የምትሄዱት እናንተ አንድ የእነሱ ቢሮ ነው የምትሄዱት። እንደዚህ ታስጀምራላችሁ። ከዛ በኋላ ለሜዲካል ለምርመራ ማለት ነው። ለምርመራ በምትፈልጉበት ሰዓት የእናንተ የተላከው ፓስፖርት ውጭ ሀገር ሰው ሲያገኝ ቀጥታ ለእናንተ ነው የሚደውሉላችሁ። ደውለው ምርመራ እንድታደርግ ትባላለች። ምርመራ ታደርጋለች አዲስ አበባ ሄዳ ማለት ነው። ይህን ስታደርጉ ግን ያለምንም ወጪ ያልኩት ምንድነው ከቀደመም ቪዲዮ እንደሰራሁት ያለ ደላላ የምትንቀሳቀሱ ከሆነ ነው። እናንተ የሚበላችሁ እንዲህም ሽክ የሚያደርጋችሁ ደላላ ነው። እራሳችሁ ተንቀሳቀሱ። በቃ ኮንፊደንስ ካላችሁ ወጣችሁ መግባት የምትችሉ ከሆነ አዲስ አበባ ባለ ፕሮሰሷ መውጣት ማውራት ትችላለች። አይ አልችልም ካለች ደግሞ ወንድም ቤተሰብ ብቻ የሆነ ቤተሰብ ሊረዳት የሚችል ቤተሰብ አብሯት ሆኖ የደላላ ገንዘብ እንዳታወጡ ማለት ነው። እና እንደዛ አድርጋችሁ ለምርመራ ይደወላል። ለምርመራ ትሄዳለች። የት እንደምትመጣ የትኛው ቢሮ የትኛው ቀበሌ ሁሉ ነገር እነሱ ይነግሯቸዋል። መውጫ መግቢያውን ሁሉ እየደወሉ ይነግሯቸዋል። እናንተ ያንን ስልካቸውን ይዛችሁ አዲስ አበባ ደርሳችሁ የት ብለን እንምጣ እዚህ ብላችሁ ነው ይሏቸዋል። እዛ ትሄዳላችሁ ማለት ነው። የቀጠሯችሁ ቦታ ቢሮ
እዛ ቢሮ ስትሄዱ ደግሞ እንዲህ ቦታ ሜዲካል አድርጉና ኑ ትባላለች። ሜዲካል ታደርጋለች፣ ሄዳ ምርመራ ታደርጋለች። ከዛ በኋላ እንትን ነው አሻራ ለሱም እንደዛው ይደወልላችኋል። ትሄዳላችሁ፣ አሻራ አድርጋችሁ ትመለሳላችሁ። በመጨረሻ ሲኦሲ ትወስዳለች። ሀላስ የሲኦሲም እንደዛው ሁሉ ነገር በስልክ ነው የሚያልቀው። እኔ የጨረስኩት የት ነው? እኔ የጨረስኩት እንትን የምልበት ቡታጅራ ነው። ያው በአካባቢያችን ይሄ ቢሮ ያለው ቡታጅራ ነው። ሌላ ከተማም ሊኖር ይችላል፣ ግን እንደዚህኛው አስተማማኝ ይሁን አይሁን እማቀው ነገር የለም። እኔ ራሴ በጨረስኩበት እኔንም ሌላም ሰው ያመጣሁበት ቢሮ ቡታጅራ ያለው አህመድ ኑር ኤጀንሲ ይባላል። አህመድ ኑር ኤጀንሲ ይባላል። እዛ ሄዳችሁ ያለ ምንም እነሱ ራሱ ያስረዷቸዋል። ከእነሱ ጋር ምንም አይነት የገንዘብ ንክኪ እንደሌለ፣ ከእናንተ ምንም አይነት ገንዘብ እንደማይፈልጉ እንደማይጠብቁ፣ ደላላ ከሌለባችሁ እናንተ ባጭሩ ጨርሳችሁ መሄድ እንደምትችሉ እነሱ ሁሉ ያለውን ነገር ሁሉ እነሱ ይነግሯቸዋል። እናንተ መጠየቅ የምትፈልጉት መረዳት የምትፈልጉትን ነገር ሁሉ እነሱን መጠየቅ ትችላላችሁ። እያንዳንዱ ነገር ያስረዷቸዋል። ቁጭ አድርገው ያስረዷቸዋል። 3 አገር አለ። ከ3ቱ አገር የትኛው አገር መርጣችሁ እንደምትሄዱ ያስረዷቸዋል። ደሞዙ ስንት እንደሚከፈል ለነባር ለጀማሪ ማለት ከዚህ ቀደም ሄዶ ለማያቅ ስንት እንደሚከፈልና ከዚህ ቀደም ሄዶ ለሚያቅ ልምድ ላለው ደግሞ ስንት እንደሚከፈል እያንዳንዱ ነገር እነሱ ራሱ ያስረዷቸዋል። እናንተ የሚጠበቅባችሁ እነሱ ቢሮ መገኘት ብቻ ነው። እኔ በየትኛውም ቢሮ መጨረስ ትችላላችሁ፣ ግን እኔ ራሴ የማምንበት የጨረስኩበት ሌላም ሰው ያመጣሁበት ቢሮ ስለሆነ ነው እምነግራችሁ። ሌላ ቦታ ያሉት ምንም ማውቀው ነገር የለም። አዎ በእነሱ ተመሳሳይ ነው የሚሰሩት፣ ግን ብር ይጠይቋችሁ አይጠይቋችሁ የማውቀው ነገር የለም። እኔ ግን የመጣሁበት ቢሮ ከብር ንክኪ የላቸውም ምንም ነገር። በቃ ነፃ በረራ ነው። እነሱ የሚጨርሱት ከአረቡ ጋር ነው፣ ኮንታክታቸው ከአረቡ ጋር ነው። ስለዚህ እናንተ የምታወጡት ወጪ ምንድነው? ለሜዲካል፣ ለአሻራ፣ ለሲኦሲ እስከዛ ያ ነው የምታወጡት። ሌላ የፕሌን የበረራ የሚባል ነገር ምንም ነገር የለባችሁ። እና እኔ ያንን ሰጠሁኝ። ፓስፖርቴን ከሰጠሁ በኋላ ተደወለልኝ። ምርመራ አድርጊ ተባልኩኝ። ምርመራ አደረግኩኝ። ከዛ በኋላ ሲኦሲ አሉኝ። ሲኦሲውን እንትን አልኩኝ። ሲኦሲውን ተፈተንኩኝ። ከዛ አሻራ ወሰድኩኝ። አለቀ በቃ። ለ3ቱ ብቻ ነው ወደ አዲስ አበባ የሄድኩት እንጂ እነሱ ቢሮ ድጋሚ የሄድኩበት ነገር የለም። ባላችሁበት ይደወልላችኋል። በምትፈለጉበት ሰዓት አዲስ አበባ ካች ማለት ብቻ ነው ከእናንተ የሚጠበቀው። ከዛ በኋላ የበረራው ቀን ይነገራታል። ትሄዳለች፣ ትበራለች። ሰላም ቤት እንድትገባ የራሳችሁ ዱዓ ነው፣ በዱዓ ነው። ስለዚህ ከገንዘብ ነፃ የውጭ ሀገር የሚሄድበት መንገድ እኔ የመጣሁበት ይሄ ነው እላችኋለሁ። ያስረዳኋችሁ ይመስለኛል። ማለት የተወሰኑ ልጆች ንገሪን ምናምን ብላችሁ ነበር ማለት ነው። እና እንደዛ ነው። ስለዚህ እናንተ እኔ የሄድኩበት አሁን ለምሳሌ አንቺ የት ሄደሽ ነው? የት ሀገር ነው? የት ቢሮ ነው ካላችሁ፣ እኔ የጀመርኩበት ቢሮ የሚገኘው ቡታጅራ ደቡብ ክልል ቡታጅራ። እናንተም ያላችሁበት ሀገር ሊኖር ይችላል። ምክንያቱም አንድ ሀገር ብቻ አይደለም ወይም አንድ ከተማ ብቻ አይደለም ይሄ መንግስት እንትን ቢሮ ሊያቋቁም የሚችለው እና ሁሉም ከተማ ይኖራል። ግን እነሱ ምን ያህል አስተማማኝ ናቸው፣ ምን ያህል ከኛ ገንዘብ አይፈልጉም የሚለውን ነገር አላውቅም። እኔ የማውቀው እኔ የሄድኩበት እዛ ቡታጅራ
በሚገኘው ቢሮ እሱ ብቻ አይደለም። አሁን ይሄ እኔ የሄድኩበት ኤጀንሲ ብቻ አይደለም አሁን ቡታጅራ ላይ ያሉ ማለት ነው። ብዙ ናቸው፣ ልክ እንደሱ የሚሸኙ ብዙ ናቸው። ግን እነዛ ምን ያህል አስተማማኝ ይሆኑ አላውቅም። እሱ እናንተ ማጣራት ማረጋገጥ ትችላላችሁ። እኔ የመጣሁበትን ብቻ ነው እኔ ልነግራችሁ የምችለው። እሱም ደግሜ እነግራችኋለሁ። አህመድ ኑር ኤጀንሲ ይባላል። ቡታጅራ ነው የሚገኘው አህመድ ኑር ኤጀንሲ። እዛ ሄዳችሁ ሁሉንም ነገር ማወቅ ትችላላችሁ። መጠየቅ የምትፈልጉትን ማወቅ የምትፈልጉትን ነገር ሁሉም ይጠይቋችኋል። ስለዚህ ከእናንተ የሚጠበቀው እዛ መገኘት ብቻ ነው። ከዛ ጣጣው ያልቃል ማለት ነው። እና እናንተ በምትችሉ ያህል እንደዚህ ለመሄድ የሚፈልጉ ቤተሰብ ችሎ ሊሸኛቸው በማይችል እኔ ሲጀመር ብር አዘጋጅቼ ብር አዘጋጅቼ በደላላ ማለት ነው። ብር አዘጋጅቼ በደላላ ሊሄድ ስል ነው። ልክ እንደዚሁ እንደኔ ለምን ብር ታወጫለሽ? እኔ ከዛ በፊት ዱባይ ሄጄ ነበረ። ደግሜ ዱባይ አልሄድም። ዱባይ ከአንድም ሁለቴ ሄጃለሁ ማለት ነው። ለምን ዱባይ ከአንድም ሁለቴ ስላችሁ ሁለቴ እንትን ብዬ ሳይሆን ለእረፍት መጥቼ ተመልሼ ሄጄ ነው። ለሁለት ወር እረፍት መጥቼ ተመልሼ ሄጄ ነው እንጂ ሁለት የተለያየ ረጅም ዓመት ሰርቼ አይደለም። እና ደግሜ እዛው ከሚሄደው ለምን አሁን ሳውዲ አልሞክርም? እህቶቼም ሳውዲ ሲሰሩ ስለነበረ ከዛ በፊት እና ሳውዲ ምርጥ ናት፣ ሳውዲ ሞክሪያት ምናምን ሲሉኝ ነው በቃ ሳውዲ ልሞክራት እስቲ ብዬ በደላላ ገንዘብ አውጥቼ ልጀምር ስል ነው። አንዳንዴ ቀና ስትሆኑ ለእናንተም እንዲህ ቀና ሰው ይገጥማችኋል። እና የሆነ ሰው ለምን እንደዚህ እኮ አለ ለምን እንትን አትይም በዚህ አይነት መንገድ ለምን አትጀምሪም? ለምን ገንዘብ ታወጫለሽ? አንቺ እኮ አዲስ አበባ ሄደሽ ገብተሽ መውጣት ከቻልሽ ምንም ገንዘብ አይጠበቅብሽም አለኝ። እንዴ ኧረ ለዚህ ምንም ችግር የለውም። ምን ችግር አለ? ዛሬ በስልክ ነው የትኛው ቢሮ፣ የትኛው ቀበሌ፣ የትኛው ምናምን እያልኩኝ ወጥቼ መግባት እችላለሁ። ሰውም አያስፈልገኝም አልኩኝ። ከዛ ቢሮውን ነገረኝ። ቡታጅራ እንደዚህ አይነት ህንጻ ስር ነው ያለው። እዛ ሄደሽ ያለውን ነገር ጠይቂያቸው ሁሉም ነገር ያስረዱሻል አለኝ። የሚገርማችሁ ከሰውየውም የተገናኘ ነው እዛው ቡታጅራ ከተማ ላይ ነበረ። ከዛ እሱም የሌላ ሀገር ሰው ነው አልኩኝ። አዎ ስለዚህ አለኝ አሁን ከዚሁ ከእንትን ከምትዩ ከምትመላለሽው ተያዥ ይሉሻል እና እኔ ተያዥ ሆንሻለሁ ችግር የለም ማለት ነው። እዩት እንግዲህ አላህ እንዴት አድርጎ ብቻ እንጃ ብቻ ውስጣችሁ ንጹህ ይሁን፣ የምር ውስጣችሁ ንጹህ ይሁን። ያ ነገር አየር ባየር ተሳካ እንዳለኝም 5 ሳንቲም ሳላወጣ ያለ ምንም ወጪ ምንም ነገር ሳይነካኝ የበረራ ማለት ነው። እነዛ ጥቃቅኖችን የሲኦሲ እና የሜዲካል የአሻራ በቃ የሶስቱን ብቻ የተወሰነ ብር ነው። 10,000 ብርም አልጨረስኩም እኔ በዛን ሰዓት። እነሱን ከፋፍዬ ይኸው ዛሬ እዚህ ይገኛል እውላችኋለሁ። እና እናንተም እንዲተረጋግታችሁ ብር ከምታወጡት ካላችሁበት ሀገር እኔ አሁን እንዳልኳችሁ ካላችሁበት ቦታ እኔ ያልኳችሁ ቦታ መታችሁ በስነ ስርዓት በልበ ሙሉነት እንትናችሁን ጨርሳችሁ ብትሄዱ ደስ ይለኛል። እናንተ ደግሞ የማያስፈልጋችሁ ከሆነ ይሄ ጎረቤት አለ የተቸገረ፣ ዘመድ ይኖራል የተቸገረ፣ ብዙ ሰው ይኖራል እኮ። እኛ ኢትዮጵያውያን ብዙ በየቤታችን ብዙ ያለ ነገር አለ። እና እኔ 60,000 ብር አዘጋጂ እንሸኝሻለን ብለውኝ ነበር የዛን ሰዓት ማለት ነው። 60,000 ብር አዘጋጂ እንሸኝሻለን እና ብለውኝ ያንን 60,000 ብር አዘጋጅቼ አስቡት፣ ያንን ሁሉ ብር ላስበላ አዘጋጅቼ ምን ብዬ እና ሁነኛ ደላላ ነበር እየፈለግኩ የነበርኩት። በቃ እንደዚህ እንትና አይመስለኝም ነበር፣ እንዲህ በቀላሉ የሚኬድ አይመስለኝም ነበረ። እና ያ ሁሉ ብሬ ተርፎ እኔም በራሴ ተንቀሳቅሼ ጣጣዬን ጨርሼ አላህ ደግሞ ይሄው እንዲህ ሰላም ያለው ቤት እንድሰራ ገጠመኝ እላችኋለሁ። እና ለእናንተም እኔ የገጠመኝን አይነት ቤት ይግጠማችሁ።
ዱአ አድርጌላችኋለሁ። አላህ ሰላም ያለው ቤት ይስጣችሁ። እውነት ስደት ላይ ያለ ሰው ማንም ክፉም ጠላታችሁም ይሁን ምናችሁም ይሁን ክፉ አይንካው። እውነት ክፉ አይንካው። ምናችሁንም እንደው በሀገራችሁ በቃ እውነት ጸብም ቢኖርባችሁ ችግርም ቢኖርባችሁ ጠላት ምንም ብትሆኑ ሰው ሀገር ላይ ለማንም ክፉ አይቅጠመው። ለማንም ሁሉም በሰላም ሰርቶ በሰላም ለሀገሩ የሚበቃ ያድርገው እላችኋለሁ። መልካሙን ሁሉ እመኝላችኋለሁ። በተቻለኝ አቅም ያስረዳኋችሁ ይመስለኛል። ከዛ በበለጠ ደግሞ አይ አልገባን የምትሉ ከሆነ ደግሞ አሁን የነገርኳችሁ ቢሮ ሄዳችሁ ያለውን ነገር ሁሉ ነገር ጨርሰው ይነግሯችኋል። በቃ እኔ መቼም ምንድነው የሚባለው ፈረስ ያደርሳል እንጂ አይዋጋም አይደል የሚባለው። ስለዚህ ቪዲዮ አላርዝምባችሁ እና ሄዳችሁ እዛ ማጣራት ትችላላችሁ። ታዲያ ይሄንን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉላቸው ፕሊዝ። እነሱ የሚጠቀሙበት ብር አይበሉ፣ እውነት ብር አይበሉ። በሆነ በወዳጃቸው ወይ በቤተሰብ ለምን በእነሱ የእነሱን የትራንስፖርት ችለው ተመላልሰው ቢጨርሱላቸው ለእነሱ እንኳን ትንሽ ብር አውጥተው ቢጨርሱላቸው ይሻላል። የትራንስፖርት ከፍለዋቸው ምሳ ብልተዋቸው አዲስ አበባ ይዘዋቸው መውጣት የሚችሉ ሰዎች ካሉ እነሱ እንደዛ አድርገውላቸው ቢጨርሱላቸው እና እባካችሁ እነሱም ከብር እንዳይበሉ በደላላ ብር እንዳይበሉ ተባበሯቸው። ይሄንን ቪዲዮ ሼር አድርጉላቸው። ከተቻለ እናንተ ራሳችሁ በአካል አስረዷቸው ፕሊስ። የሆነ መልካም ነገር ጥሩ ነገር ሲገኝ እንደዚህ ሼር በነደራረግ ምንም አይቀንስብንም በእኛ። እኔ ምን ይቀንስብኛል? አሁን እኔንም ሰው ነው እንደዚህ ነግሮ እንድጠቀምበት ያደረገኝ፣ እኔም ሌላው እንዲጠቀምበት ነው። ሌላ እኔ ከእናንተ ምንም ማገኘው ነገር የለም። በእርግጥ እናንተ ቪዲዮን ላይክ ስታደርጉልኝ እጠቀማለሁ፣ ሰብስክራይብ ስታደርጉልኝ እጠቀማለሁ። በእናንተ ደግሞ ምንም የሚቀንሰው ነገር የለም እና እባካችሁ ቪዲዮን ለሁሉም እንዲዳረስ ሼር አድርጉልኝ። ያን ነው የምጠይቃችሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እና ስላዳመጣችሁኝ በጣም አመሰግናለሁ። ሌላ ጊዜ ደግሞ በሌላ በተሻለ ቪዲዮ ደግሞ እንመጣለን። መልካሙን ሁሉ ለእናንተ እመኛለሁ። ሰላም ሁኑልኝ።